በዚህ ዓለም ላይ ሁለት አይነት ሰዎች አሉ። አንደኛው እውነትን ለግል ጥቅሙ ብቻ የሚያውል፣ ሁለተኛው ደግሞ ለእውነት ሕይወቱን አሳልፎ የሚሰጥ። ሄለን ሁለተኛዋ ናት። ነገር ግን በጨለማ ውስጥ ብርሃን ለመሆን በምትሞክርበት ቅጽበት ጨለማው እሷን ለመዋጥ አፉን ከፈተ። የዛሬው ታሪካችን የማይታየው እጅ ይባላል። እውነትና ፍርሃት ሲጋጠሙ፣ ሞትና ሕይወት ፊት ለፊት ሲተያዩ፣ እንዲሁም የሰው አቅም ሲያልቅ የእግዚአብሔር ተአምር እንዴት እንደሚጀምር የሚያሳይ የእውነተኛ ታሪክ ትምህርት ነው። ለመሆኑ መቃብር ተቆፍሮ አፈሙዝ ግንባር ላይ ሲያርፍ የማይታይ እጅ መታ ታድነኛለች ብለህ ታምናለህ? ሄለን ግን አመነች። ታሪኩን አብረን እንከታተል። ቪዲዮውን ላይክ በማድረግ እንድትጀምሩት መልካም ፈቃዳችሁ ይሁን። ሄለን በዘመናችን እውነትን እንደ ባንዲራ ይዛ የምትዞር ብርቱ ጋዜጠኛ። ለሄለን ጋዜጠኝነት ስራ ሳይሆን ተልዕኮ ነው። አሁን በእጇ የያዘችው ፋይል ግን እሳትን የመጨበጥ ያህል ነው። ግዙፉ ግርማ በከተማ ውስጥ ትምህርት ቤቶችንና ሆስፒታሎችን በመገንባት የሚታወቅ ደግ ሰው ነው። በጓሮ ግን የህገወጥ የሰዎች ዝውውር መሪ። ሄለን ማስረጃውን አግኝታለች። የባንክ ዝውውሮች፣ የድምፅ ቅጂዎች፣ የተጎጂዎች ቃል፣ ሁሉም በእጇ ነው። ጓደኞቿ ሄለን ተይ፣ ይህ ሰው መንግስት ነው፣ ይገድልሻል አሏት። እጮኛዋም ሮቤልም ሳይቀር እባክሽን ሄለን ሕይወትሽን ውደጂ ብሎ ለመናት። ሄለን ግን አንድ መልስ ብቻ ነበራት። መዝሙር ዘመረችላቸው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? አዎ ሄለን አታውቅም እንጂ ሞት ከደጇ ቆሞ ነበር። ሰኞ ምሽት ሄለን ከቢሮዋ ወጥታ መኪናዋን ልትከፍት ስትል ዓለም ጨለመችባት። ሁለት ግዙፍ ሰዎች አፍነው ወደ ጥቁር ቫን ወረወሯት። ጭንቅላቷ ተሸፈነ። ጩኸቷን ማንም አልሰማም። መኪናው በከፍተኛ ፍጥነት ይጓዛል። 1 ሰዓት፣ 2 ሰዓት፣ የከተማው ድምፅ ጠፋ። የቀረው የነፋስ ሽውታ ብቻ ነው። መኪናው ቆመ። ጎትተው አወረዷት። የረገጠችው ኮንክሪት ሳይሆን ቅጠልና አፈር ነው። ጫካ። የዓይኗ መሸፈኛ ሲገለጥ በጨለማው ውስጥ 3 ሰዎች መሳሪያ ይዘው ቆመዋል። መሃል ላይ አንድ ጉድጓድ ተቆፍሯል። የራሷ መቃብር። የቡድኑ መሪ መሳሪያውን አወጣ። አፈሙዙን ግንባሩ ላይ አደረገ። በፌዝ ፈገግ አለ። አየሽ ጋዜጠኛዋ፣ ያመንሽው እውነት እዚህ አያድንሽም። ጮህ ብለሽ ጥሪ እስኪ፣ አምላክሽ ይምጣና ያድንሽ። ሄለን ተንቀጠቀጠች። ፍርሃት እንደ በረዶ ወረራት። ግን በዚያች ቅጽበት ከፍርሃቱ በላይ የሆነው ሰላም በውስጧ መጣ። አይኖቿን ጨፈነች። የመጨረሻ ጸሎቷን አደረሰች። ጌታ ሆይ ነፍሴን ተቀበል፣ ደሜ ግን ስለ እውነት ይጮሃል። ገዳዩ ጣቱን ቃታው ላይ አሳረፈ። ተኮሰ። የምላጭ ድምፅ ተሰማ። ጥይቱ ግን አልወጣም። ሄለን አይኖቿን አልገለጸችም። ገዳዩ ተናደደ። ምን ተፈጠረ ብሎ እንደገና መሳሪያውን አቀባበለ። እንደገና አነጣጠረ። ተኮሰ። የምላጭ ድምፅ ብቻ ተሰማ። መሳሪያው ተጨናንቋል። በሰከንዶች ውስጥ የገዳዮቹ መሪ ላባ ጠመቀው። ይህ የተለመደ አይደለም። መሳሪያው አዲስ ነው። ድንገት ከጫካው ጥልቀት ውስጥ ምድርን የሚያንቀጠቅጥ ድምፅ ተሰማ። እንደ አንበሳ የሚያገሳ፣ እንደ ነጎድጓድ የሚጮህ ድምፅ። ጫካው በሙሉ የተናወጠ መሰለ። ገዳዮቹ በድንጋጤ ወደ ኋላ ሲያፈገፍጉ ከሰማይ የወረደ የሚመስል የብርሃን ጅረት መጣ። የፖሊሶች ፓትሮል መኪኖች ነበሩ። ያ ድምፅ የአካባቢውን ጥበቃዎች ቀስቅሶ አምጥቷቸዋል። ገዳዮቹ ሄለንን ጥለዋት እግሬ አውጪኝ ብሎ ሮጡ። ሄለን ተንበርክካ ቀረች። ፖሊሶቹ ሲያነሷት ፊቷ ላይ እንባ ነበረ። በማግስቱ ዜናው ሀገሩን አዳረሰው። ማስረጃ ይፋ ወጣ። ግዙፉ ግርማ በሕግ ቁጥጥር ስር ዋለ። ሄለን በብሔራዊ ቴሌቪዥን ቀርባ ስለ ሁኔታውና ስለ ሁለቱ ሰዎች ሲጠይቋት ጋዜጠኛው እንዲህ አላት፣ ሄለን በጣም እድለኛ ነሽ።
መሳሪያው በመበላሸቱ ነው የተረፍሽው። ሄለን ፈገግ ብላ እንዲመለሰችላቸው፣ አይ ወንድሜ፣ መሳሪያው አልተበላሸም ነበረ። ፖሊስ ሲመረምረው ይሰራል ተብሏል። ያኔ በዛች ሰከንድ የመሳሪያውን አፈሙዝ የዘጋው የገዳዮቹን ልብ ያርበደበደው ጫካውን ያናወጠው እድል አይደለም፣ አንድ የማይታይ እጅ ነበረ። እርሱም የሰራዊት ጌታ እግዚአብሔር ነበረ። የሄለን ታሪክ አንድ ትልቅ እውነት ያስተምረናል። በሕይወታችን ውስጥ ብዙ ጊዜ እንደ ሄለን አፈናዎች፣ ጨለማዎችና የተቆፈሩልን መቃብሮች ሊገጥሙን ይችላሉ። ጠላቶቻችን መሳሪያቸውን አቀባብለው አምላክ የት አለ ብለው ሊዘብቱብን ይችላሉ። ነገር ግን አስታውሱ፣ የሰው ክፋት ወሰን ቢኖረውም የእግዚአብሔር ጥበቃ ግን ወሰን የለውም። ገዳዩ ጣቱን ቃታው ላይ አሳርፎ እያለ መሳሪያው ለምን አልሰራም? ፖሊሶቹስ ያን ያህል ርቀት ላይ ሆነው እንዴት በሰከንዶች ውስጥ ደረሱ? ይህ እድል አይደለም። ይህ የሰራዊት ጌታ እግዚአብሔር ለእውነትም የምትቆም ነፍስ አትጠፋም ብሎ የላከው የማይታየው እጁ ነው። ዛሬ እያለፋችሁበት ያለውን ጫካ አናውቅም ይሆናል። ምናልባትም ተስፋ አስቆራጭ በሆነ ሁኔታ ውስጥ ትሆኑ ይሆናል። ነገር ግን ሄለን እንዳደረገችው አይኖቻችሁን ጨፍናችሁ በሰላም ለፈጣሪያችሁ ራሳችሁን ስጡ። የሰዎች ተስፋ ሲያስቆርጣችሁ የማይታየው መለኮታዊ እጅ ታሪክን ለመለወጥ ይዘረጋል። እውነት መቼም ቢሆን አትሸነፍም፣ ምክንያቱም እውነትን የሚጠብቅ የማይታይ እጅ ከጎኗ አለና። እሺ፣ እናንተስ በሕይወታችሁ የማይታየው እጅ ጣልቃ የገባበት አጋጣሚ አለ? ሐሳባችሁን በኮሜንት መስጫ ላይ አስፍሩልን። እውነት ሁልጊዜም ያሸንፋል። እንዲህ አይነት አነቃቂ አስተማሪ ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ ቻናላችንን ደግፉ። ቪዲዮዎቹ ሲጫኑ እንዲደርሷችሁ የደወል ምልክቷን ይጫኑ። መልካም ጊዜ